በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለሁላችሁ የኔ ተወዳጆች እንዴት አላችሁልኝ? የጌታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ በቅዱስ ቁርባን ትምህርት ተመልሰን መጥተናል። ይህ የቅዱስ ቁርባን ትምህርት ሁለት ክፍሎች የሚኖሩት ሲሆን ይህ የመጀመሪያው ክፍል ነው። ርዕሱንም ፋሲካችን ክርስቶስ ታርዷልና የሚል ርዕስ ሰጥተነዋል። ቃሉ የሚገኘው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ነው። ይህ ከቅዱስ ቁርባን ጋር ምን እንደሚያገናኘው ቀጥታ ዛሬ በመማማር የምንጀምር ይሆናል ማለት ነው። ኦኬ፣ በመጀመሪያ ደረጃ እስቲ ቃሉ ላይ ትኩረት እናድርግ። ቃሉ እንዲህ ነው የሚለው፣ ፋሲካችን ክርስቶስ ታርዷልና። ክርስቶስን ፋሲካችን ብሎ ይጠራዋል። ምን ማለት ነው ፋሲካ? ፋሲካ በመጽሐፍ ቅዱስ ምን እንደሆነ መለስ ብለን የተወሰነ እናይና ከቅዱስ ቁርባን ጋር ያለውን ግንኙነት የምንመለከት ይሆናል። እንግዲህ ፋሲካ የሚለውን ቃል የምናገኘው ወይም ደግሞ ይህንን የመጽሐፍ ቅዱስን ጽንሰ ሐሳብ የምናገኘው በዋናነት ዘጸአት ምዕራፍ 12 ጀምሮ ነው። ዘጸአት ምዕራፍ 12 ላይ አንድ ሁላችንም የምናውቀው ታሪክ አለ። እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ባርነት ነፃ ለማውጣት ሲል በጣም በርካታ የሆኑ ተአምራትን አሳይቶ ነበር። መጨረሻ ላይ ያሳየው ተአምር ግን ምን አይነት ተአምር ነበር? በግብፅ ውስጥ በኩራትን ሁሉ የሚያጠፋ የጥፋት መልእክተኛን እግዚአብሔር እልካለሁ አለ። ሕዝቤን ካለቀቅ ፈርዖንን ማለት ነው። እንግዲያውስ በግብፅ ምድር ላይ በኩራትን ሁሉ የሚያጠፋ መልእክተኛን እልካለሁ ነው። ሰው መልእክተኛን ላከ። ታዲያ ግን ይህ መልእክተኛ ሲመጣ ወደ እስራኤል ቤትም ገብቶ የእስራኤልን በኩራት ሁሉ ደግሞ እንዳያጠፋና እንዳይገድል ለእስራኤል እግዚአብሔር አንድ ታላቅ ነገር ነገራቸው። ይህ የጥፋት መልእክተኛ ሲመጣ እንዲያልፋቸው፣ ኦቨርፓስ እንዲያደርጋቸው፣ ፋሲካ ማለት መሻገር ማለት ነው። እንዲሻገራቸው፣ እንዲያልፋቸው ማድረግ የሚገባቸውን ነገር ይነግራቸዋል። ፋሲካ የሚመጣው እዚህ ጋር ነው። ይህም ምንድን ነው? ያው ብዙዎቻችን ጠቅለል ባለ ሁኔታ እንደምናውቀው እግዚአብሔር አምላክ ሕዝበ እስራኤልን በግ እንዲሰዉ ያደርጋቸዋል። ደሙን ደግሞ በመቃንና በጉበናቸው በበራቸው ላይ ማለት ነው እንዲቀቡት ያደርጋል የሚል ነው። ስለዛ ያ የጥፋት መልእክተኛ ሲመጣ የበጉን ደም እያየ ያልፋቸዋል ነው። እዚህ ውስጥ ክርስቶስ ኢየሱስን እናገኘዋለን፣ እናየዋለን። ለዛ ነው ጳውሎስ ፋሲካችን ክርስቶስ ታርዷልና ያለው። በዚህ በብሉይ ኪዳን መጽሐፍ ውስጥ በተለይም ደግሞ በዚህ ታሪክ ውስጥ እንዴት ክርስቶስን እንደምናየው እንመልከትና እንዳልኳችሁ ቀጥታ ከቅዱስ ቁርባን ትምህርት ጋር እናገናኝ። ፍጻሜው ቅዱስ ቁርባን ላይ እንዴት እንደሚያርፍ ለመመልከት እንሞክራለን ማለት ነው። ኦኬ፣ አንድ በአንድ እስቲ ለመመልከት እንሞክር። በዛ በፋሲካው ሰዓት የተከናወነውን ነገር ከዛን ከጌታ ጋር ለማገናኘት ማለት ነው። የመጀመሪያው እንግዲህ እግዚአብሔር ያዘዛቸው ነገር ነውር የሌለበትን ጠቦት እንዲመርጡ ነው። ኦኬ፣ የሚሰዋው በኋላ ላይ የሚታረደው በግ ምን አይነት በግ መሆን አለበት? ዘጸአት ምዕራፍ 12 ቁጥር 5 ላይ እንዲህ ይላል፣ የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባዕት ይሁን፣ ከበጎች ወይም ከፍየሎች ውሰድ ይላል። ስለዚህ አሁን ጠቦቱ አንደኛ ተባዕት መሆን አለበት፣ ወንድ መሆን አለበት። ወንድ መሆን ብቻ ደግሞ አይደለም የሚያስፈልገው፣ ይልቁንም ደግሞ ያ ጠቦት ያ በግ ነውር የሌለበት መሆን አለበት። ነውር የሌለበት ማለት ለምሳሌ የሆነ እንደው ቁስል፣ ሕመም፣ በሽታ ምናምን ነገር ያልነካው ንጹህ የሆነ የአንድ ዓመት ተባዕት የሆነ ወንድ የሆነ ጠቦት በግ ያስፈልጋል ነው። ስለዚህ የመጀመሪያው የጠቦቱ ምርጫ ምን መሆን አለበት? ነውር የሌለበት። ሁለተኛ የምንመለከተው ደግሞ ይህ የተመረጠው ነውር የሌለበት ጠቦት ደግሞ ይሰዋል። በዘጸአት ምዕራፍ 12 ቀጣዩ ጥቅስ ቁጥር 6 ላይ እንዲላል፣ በዚህም ወር እስከ 14ኛው ቀን ድረስ ጠብቁት። በኒሳን ወር የመጀመሪያው ወር ማለት ነው። እስከ 14ኛው ቀን ድረስ ጠብቁት ይልና የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት። ሲመሽ ይረዱት። ሲመሽ ነው የሚታረደው። ምኑ? በጉ፣ ያ የተመረጠው ነውር የሌለበት በግ የሚታረድ ይሆናል። ዘንድ ሶስተኛ ላይ የምንመለከተው ይህ የሚሰዋው የመስዋዕቱ በግ አጥንቱ እንዳይሰበር ታዟል። ዘጸአት እዛው ምዕራፍ 12 ቁጥር 46 ላይ እንዲላል፣ በአንድ ቤትም ይበላ ይልና ያ የሚሰዋው በግ ማለት ነው። በአንድ ቤትም ይበላ፣ ከስጋውም አንዳች ከቤት ወደ ሜዳ አታውጡ፣ አጥንትም አትስበሩበት ይላል። የፋሲካው በግ የሚታረደው በግ አጥንቱ ምን አይልም? አይሰበርም። ይህ ሶስተኛን ያየ ነው። አራተኛው ነጥብ፣ ይህ የመስዋዕቱ ደም የቤታቸው በር ላይ ይቀባል። ዘጸአት ምዕራፍ 12 ቁጥር 7 ላይ እንዲላል፣ ከደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቅቡት ይላል። ሁለቱን መቃን ከዛ ደግሞ ጉበኑን ይቅቡት ይላል። የሚታረደው በግ ደሙ መቃንና ጉበን ማለት
ፊት ለፊት በር እንዲህ በሼፕ አይደለ በቅርጽ አይደል በር ያለው እና በዛን ጊዜ በጎንና በጎን በዳርና በዳር በግራና በቀኝ የሚቆሙ መቃኖች አሉ። መቃን ይባላሉ እነሱ። ሁለቱን መቃኖች ደግሞ የሚያገናኘው እሱ ጉበን ይባላል። እና እነዚህን ሁለቱን መቃንና ጉበኑን ደሙን ርጩት፣ ቅቡት አለ እግዚአብሔር አምላክ። ስለዛ ደሙ ይረጫል። በምን ላይ? በቤታቸው በር ላይ ይረጫል። አምስተኛ የመስዋዕቱ ያ ስጋ የፋሲካው በግ ስጋው ሊትራሊ ይበላል። ስጋው መበላት አለበት። ዘጸአት ምዕራፍ 12 ቁጥር 8 ላይ እንዲህ ይላል፣ በእሳት የተጠበሰውን ስጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ፣ ከመራራ ቅጠል ጋር ይበሉታል ይላል። ስለዛ ያ ስጋው የፋሲካው በግ ስጋ ምን የሚደረግ ነው? የሚበላ ነው። የሚበላ ነው። የመጨረሻው ስድስተኛው ነጥባችን ይህ እግዚአብሔር አምላክ እንዲህ አድርጉ ብሎ የሰጣቸውን ይህንን ስርዓት ያኔ እስራኤላውያን አንድ ጊዜ አድርገውት ብቻ የሚያበቃ ሳይሆን ይልቁንም ለመታሰቢያ ይሆን ዘንድ ደግሞ በየዓመቱ በኒሳን ወር ላይ በመጀመሪያው ወር ላይ ይህ ነገር እንዲፈጸም ደግሞ እግዚአብሔር አምላክ ሲያዘን ያለን። ለምን? ለመታሰቢያም እንዲሆን። ዘጸአት ምዕራፍ 12 ቁጥር 14 ላይ እንዲህ ይላል፣ ይህም ቀን መታሰቢያ ይሁናችሁ፣ ይህም ቀን መታሰቢያ ይሁናችሁ፣ ለእግዚአብሔርም በዓል ታደርጉለታላችሁ፣ ለልጅ ልጆቻችሁም ስርዓት ሆኖ ለዘላለም ታደርጉታላችሁና ይላል። ስለዛ ለዘላለም የሚደረግ ስርዓትን ነው የሰጠው እግዚአብሔር። ለዘላለም የሚደረግን ስርዓትን ሲሰጠን ያለን። ኦኬ፣ ይህ ከክርስቶስ ጋር ምን ያገናኘዋል ያላችሁኝ እንደሆነ ከክርስቶስ አንጻር እንየው። እንግዲህ የመጀመሪያ ያየነው ነጥብ ያ የሚመረጠው የፋሲካው በግ ነውር የሌለበት መሆን አለበት። ተባት ሆኖ ነውር የሌለበት መሆን አለበት ብለናል። ጌታችን ኢየሱስ ክርስቶስን እውነተኛውን በአዲስ ኪዳን የተገለጠውን የፋሲካውን በግ ደግሞ ክርስቶስን ተመልከቱት። ክርስቶስ ልክ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይም እንደተነገረው መጥምቁ ዮሐንስ እንደተናገረለት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎታልና ይህ የእግዚአብሔር በግ ክርስቶስ ነውር የሌለበት ነው። ማለትም ከኃጢአት ሁሉ የራቀ ቅዱስ፣ ተንኮል የሌለበት ንጹህ የእግዚአብሔር በግ ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 7 ቁጥር 26 ላይ እንዲህ ይላል፣ ስለ ነውር አልባነቱ ማለት ነው። ቅዱስና ያለ ተንኮል ነውርም የሌለበት ምን የሌለበት? ነውርም የሌለበት ነውር የሌለበት እሺ ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ያስፈልገናልና ይላል። ስለዛ ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱ ቅዱስ ነው፣ ያለ ተንኮል የሆነ ነው፣ ነውር የሌለበት ነው፣ ከኃጢአተኞች የተለየ ነው፣ ከሰማያትም ከፍ ከፍ ያለ ነው። ስለዛ የመጀመሪያው ያ የፋሲካው በግ ነውር የሌለበት ለእንስሳው ለበጉ ሲሆን ነውር የሌለበት የሚባለው እንዳልኳችሁም በቃ ቁስል የሌለበት በሽታ ህመም ምናምን ያላጠቃው እንደዛ ንጹህ የሆነ ማለት ነው። ለጌታችን ለክርስቶስ ኢየሱስ ለእውነተኛው የሐዲስ ኪዳን የእግዚአብሔር በግ ደግሞ ስንናገር ነውር የሌለበት ማለት ተንኮል የሌለበት ኃጢአት የሌለበት ፍጹም ንጹህ የሆነ ቅዱስ ከኃጢአተኞች ሁሉ የተለየ ማለት ነው፣ ነውር የሌለበት ብሎ ጳውሎስ እንዳስቀምጠው። ሁለተኛው ግን ያየነው ያ የፋሲካው በግ ምን ተብሏል? ተሰውቷል፣ ይሰዋል አይደል? አሁን በሐዲስ ኪዳንም ይህ እውነተኛው የሕያው እግዚአብሔር በግ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይሰዋል፣ ተሰውቷል። ይህ ግልጽ ነው። አሁን ራሱ ጳውሎስም አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንዳለን ፋሲካችን ክርስቶስ ምን ብሏል ያለው? ፋሲካችን ክርስቶስ ታርዷልና፣ ፋሲካችን ክርስቶስ ታርዷልና። ስለዛ የምርም ተሰውቷል፣ ታርዶልናል። ሶስተኛ ያየነው ደግሞ አጥንቱ አይሰበርም ነበራል። አጥንቱንም አትሰብሩም ብሎ ነበረ። ያ የፋሲካውን በግ ስጋውን ብሉ ካለ በኋላ ግን አጥንቱ እንዳይሰበር ብሎ ነበር። እግዚአብሔር አምላክ ይህንን ትእዛዝ ሰጥቷል። በአዲስ ኪዳንም እውነተኛው የሕያው እግዚአብሔር በግ ፋሲካችን ክርስቶስ ኢየሱስ መስዋዕት ሲሆን አጥንቱ ግን አልተሰበረም ነበር። በዮሐንስ ወንጌል ምዕራፍ 19 ቁጥር 33 ላይ እንዲህ ይላል፣ ወደ ኢየሱስም በመጡ ጊዜ ጌታ ኢየሱስ በተሰቀለ ሰዓት ማለት ነው። ወደ ኢየሱስም በመጡ ጊዜ እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ጭኑን ምን አላሉ? አልሰበሩም። እዛ ጋር የፋሲካው በግ ላይ አትስበሩት የሚል አለ። እዚህ ጋር ደግሞ ጌታ ኢየሱስ እንደው አልሰበሩትም የሚል ስላለ ብቻ የማገናኘት እንዳይመስላችሁ ቁጥር 36 ላይ ዝቅ ብሎ እንዲህ ይላል፣ ይህ የሆነው ያልተሰበረው ማለት ነው። ይህ የሆነው ከእርሱ አጥንት አይሰበርም የሚል የመጽሐፍ ቃል እንዲፈጸም ነው።
ኦኬ ከእርሱ አጥንት አይሰበርም የሚል ቃል እንዲፈጸም ነው። አዎ የት ነው ያለው ይህ ቃል? የፋሲካው በግ ጋር አለቀ። የፋሲካው በግ አጥንቱ አይሰበርም ተብሎ ነበርና። ኦኬ ሌላው አራተኛው ያየነው የፋሲካው በግ ደሙ ይረጫል። በምን ላይ? በቤታቸው መቃንና ጉበን ላይ፣ ስለዛ በበራቸው ላይ፣ በቤታቸው በር ላይ። በሐዲስ ኪዳንስ ካልን እውነትም ይህ የሐዲስ ኪዳኑ ፋሲካችን ክርስቶስ ኢየሱስ ደሙ በልባችን ላይ ይረጫል። እሱም ስንጠጣው የምናገኘው ነው። ልክ እንደ እንስሳው ደም የሆነ ቁሳዊ የሆነ ዕቃ ላይ የምንረጨው አይደለንም፣ ወይም በር ላይ የምንረጨው አይደለንም። ይልቁንም ይህ የሕያው እግዚአብሔር ልጅ የኢየሱስ ክርስቶስ ደሙ መንፈሳዊ ነውና ለሁላችን ለመንፈሳዊ ሕይወታችን የሚሆን ነውና ልክ እንደ እስራኤላውያን ይመጣ ዘንድ ካለው ከሥጋዊ ሞት ብቻ የሚታደግ ሳይሆን ይልቁንም ከዘላለማዊ ከመንፈሳዊ ሞት የሚታደግ ነውና ስለዛ በመንፈሳዊ መረጨት ልባችን ውስጥ የልባችን በር ላይ ገብቶ የሚረጭ ይሆናል። ስለዚህም ጌታ ኢየሱስ በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ እንደተናገረው ጽዋን አንስቶ ስለ ደሙ ሲናገር ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው፣ ከእርሱ ጠጡ ብሎ ሲናገር እናያለን። ስለዛ የዛ ደም የፋሲካው በግ ያኛው ዘጸአት ምዕራፍ 12 ላይ ያየ ነው። ያ ደም ፈሶ ነበረ፣ ተረጭቶ ነበር። አሁንም ደግሞ ይህ ደም ይፈሳል፣ ይረጫል። ለምን? ኃጢአተኞች ሁሉ በእርሱ ተረጭተው እንዲነጹና ከዘላለም ሞት እንዲያመልጡ። ስለዛ አሁን የሚረጨው በኖርማል ቁሳዊ የቤት በር ላይ ሳይሆን ይልቁንም በእውነተኛው ቤታችን በልባችን በር ላይ ግን በመንፈስ ቅዱስ አማካኝነት የሚረጭ ይሆናል። አምስተኛው ያየነው ነጥብ ቅድም የምታስታውሱ ከሆነ የዛ የፋሲካው በግ ስጋው ይበላል ብለን ነበር። ራይት? የዛ የፋሲካው በግ ስጋው ይበላል ብለን ነበረ። አሁንም በሐዲስ ኪዳን እውነተኛው የፋሲካው በግ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ፋሲካችን እርሱ ነው። እርሱ ደግሞ ስጋው የምርም ሊትራሊ ስጋው ይበላል። ስጋ ይበላል። አዎ ይህንን ማን ተናገረ? ራሱ ጌታ ኢየሱስ። ምን ላይ? ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ምን ይላል? ሲበሉም ይልና ጌታ ኢየሱስ ህብስትን አንስቶ ወይም እንጀራን አንስቶ ባረከ። እሺ ቆርሶም ለደቀ መዛሙርቱ ሰጠና ይህ ስጋዬ ነው፣ ሁላችሁ ከዚህ ብሉ ብሎ ሲናገር እናያለን። ብሉ፣ ይህ ስጋዬ ነው። ምንን አንስቶ? ህብስትን አንስቶ ባረከ። ከባረከ በኋላ ቆረሰ። ባርኮ ቆርሶ ስጋዬ ነው ብሎ ሰጣቸው። ስለዛ በሐዲስ ኪዳን የምንበላው ስጋ ኖርማሊ የእንስሳትን ስጋ አይደለም፣ የጌታችንን ስጋ ነው። ግን የጌታችንን ስጋ በምን መልክ? በህብስት መልክ። ጌታ ኢየሱስ ስጋውን ሰጥቶናል። ሲሰጠን ግን በህብስት ፎርም ነው፣ በህብስት መልክ ነው። ህብስቱ የምርም እውነተኛ የእርሱ የጌታ ስጋ ነው። ለምን? ራሱ ነገረን። ምን ብሎ? የስጋዬ ነው ከእርሱ ብሉ ብሎ። ያ ህብስት የጌታ ስጋ ነው። ስለዛ ምን ማለት ነው? ስጋውን የሰጠን በህብስት መልክ ነው። ስለዛ ህብስቱን ያንን ህብስት ስንካፈል የምርም እየተካፈልን ያለ ነው የጌታን ስጋ ነው። ምክንያቱም ያ የጌታ ስጋ ነው ብሎናል። ጌታ ኢየሱስን እናምነዋለን። የስ ዴፊኒትሊ በሚገባ በእርግጥም ጌታን እርሱም ኢየሱስን እናምነዋለን። ይህ ስጋዬ ነው ካለ አሜን 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 እያልን ቅዳሴ ላይ እየተቀበልን ያ እርሱ እንደሆነ እናምናለን፣ እንታመናለን እያልን እንቀበሏለን። ስለዚህ በሐዲስ ኪዳን የዛ የፋሲካው በግ ስጋው ይበላል። ስለዚህ አሁን ትልቁ ጥያቄ ነው፣ የምርም በሐዲስ ኪዳን የፋሲካውን በግ የክርስቶስን ስጋ እየበላን ነው ወይ ነው? ኦኬ ይህን ያህል ካልን ስድስተኛው የመጨረሻው ነጥብ ያነሳ ነው ለመታሰቢያ ይደረጋል የሚል ነገር አንስተን ነበር። ለመታሰቢያ ይሁናችሁ ብሎ በሐዲስ ኪዳንም ይህ የፋሲካው በግ ክርስቶስ ኢየሱስ ደሙን አፍሷል፣ ስጋውንም እንድንበላ ሰጥቶናል። ይህንን ስርዓት ደግሞ የሰራው መቼ እንደሆነ እናየዋለን። ኤንዌይስ ስርዓቱን ሰራውና ይህ ስርዓት ግን ለሁሌም እንዲደረግ ደግሞ ሲያዝ እናያለን። በየት? በሉቃስ ወንጌል ምዕራፍ 22 ቁጥር 19 ላይ እንደተነገረው ምን ይላል? ህብስትንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው ይልና ይህንን ለመታሰቢያዬ አድርጉት አለ። ለምን ያድርጉት? ለመታሰቢያ ያድርጉት። እንደምታስታውሱት የፋሲካው በግ ላይም ይህን ለመታሰቢያ አድርጉ ብሎ ነበር እግዚአብሔር አምላክ። ጌታ ኢየሱስ የዛን ሁሉ ነገር ፍጻሜው በእርሱ ላይ የሚያርፍ ነውና ፍጻሜውን በምን መልኩ አደረገው? በራሱ ላይ አድርጎ ይህን ለመታሰቢያዬ አድርጉት አለ።
በጣም የሚያስደንቀው ነገር ግን ይሄ መደምደሚያችን የዚህ ትምህርት መደምደሚያችን ጌታ ኢየሱስ ይህንን የቅዱስ ቁርባን ስርዓት የሰራው በአይሁዳውያን በታዘዙበት በዛ የፋሲካ ወቅት ላይ ነበር። በምን የፋሲካ ወቅት ላይ? ለዚህ ለምሳሌ እንደ ማስረጃ እንዲሆናችሁ በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 17 ላይ እንዲህ የሚል ቃል አለ። ምን የሚል ቃል አለ? በቂጣው በዓል በመጀመሪያው ቀን ደግሞ ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ አሉት። ምንን ትበላ ዘንድ? ፋሲካን። ኦኬ ፋሲካን ሊበላ ነው ጌታ ኢየሱስ። አዎ ወዴት እናሰናዳልህ አሉት። ጌታ ኢየሱስ መልሶ እንዲህ አላቸው፣ ወደ ከተማ ከገሌ ዘንድ ሄዳችሁ መምህር ጊዜ ቀርቧል፣ ከደቀ መዛሙርቴ ጋር ከአንተ ዘንድ ፋሲካን አደርጋለሁ ይላል በሉት አላቸው። ሄደው ነገሩት ምናምን ነገር። ከዛ ላይ ፋሲካን በዛ ቤት አደረጉ። ዝቅ ብላችሁ ቁጥር 26 ላይ እዛው ጋር ነው በዚህ ማቴዎስ ወንጌል ምዕራፍ 26 ዝቅ ብላችሁ ቁጥር 26 ላይ ፋሲካን በሚያደርጉበት ሰዓት ጌታ ኢየሱስ እንዲህ አለ። ምን አለ? ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ጀምሮ ሲበሉም ኢየሱስ ህብስትን አነሳ፣ አንስቶም ባረከ፣ ባርኮም ቆረሰ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው አላቸው። አሁን ተመልከቱ ጋይስ፣ ጌታ ኢየሱስ የፋሲካን ራት በሚበላበት ሰዓት ላይ ስለ ስጋ ወራ። የፋሲካው ወቅት ላይ የሚበላ ስጋ አንድ ስጋ ነው። ያም ስጋ የማን ስጋ ነው? የፋሲካው ወቅት ላይ የሚበላው ስጋ የፋሲካው በግ የእርሱ ስጋ ነበር። ጌታ ኢየሱስ ምን ብሎ ተናገረ? ህብስትን አንስቶ ባርኩ ቆርሶ ሰጣቸውና ይህ ስጋ ነው ሳይሆን ስጋዬ ነው። በሐዲስ ኪዳንም ፋሲካ አድርጎ ስጋን ሰጥቷቸዋል። ስለዛ ስጋ ተበልቷል። የተበላው ስጋ ግን የሕያው እግዚአብሔር በግ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስጋ ነበር። ስለዚህ የብሉይ ኪዳኑ እንደ ጥላ ሆኖ ያረፈው በክርስቶስ ላይ ነው። ስለዛ አሁን በሐዲስ ኪዳን ያለን የእግዚአብሔር ልጆች ወይም ክርስቲያኖች የእንስሳትን ስጋ ያንን በመብላት አይደለም እውነተኛ ፋሲካን የምናከብረው፣ ይልቁንም የሕያው እግዚአብሔር በግ የሆነውን የክርስቶስ ኢየሱስን የእርሱን ስጋ በመብላት እውነተኛ ፋሲካን እናደርጋለን እንጂ። ስለዚህም ታላቁ ሊቅ ቅዱስ አትናቴዎስ እንዲህ ብሎ ይናገራል በፋሲካ ደብዳቤው ላይ እንዲህ አለ። በፋሲካው ደብዳቤ የራሱን ስጋ እንጂ የበግ ስጋ ከእንግዲህ ወዲህ እንደማይበሉ እንዲህ ሲል ቃል ገባላቸው። ተመልከቱ፣ ቅዱስ አትናቴዎስ ነው ይህንን የሚናገሩ በፋሲካው ደብዳቤ ላይ ስለ ጌታ ኢየሱስ ሲናገር የራሱን ስጋ እንጂ የበግ ስጋ ከእንግዲህ ወዲህ እንደማይበሉ እንዲህ ሲል ቃል ገባላቸው። ምን ሲል? እንካችሁ ብሉ፣ ጠጡ፣ ይህ ስጋዬና ደሜ ነው። እነዚህን ነገሮች ስንመገብ ይላል ቅዱስ አትናቴዎስ፣ እነዚህን ነገሮች ስንመገብ የኔ ተወዳጆች እንግዲያውስ እኛ ራሳችን ደግሞ የፋሲካን በዓል በእውነት እንጠብቃለን ይላል። ስለዚህ እውነትም ፋሲካችን ክርስቶስ ታርዷል። ይህ የፋሲካው በግ የክርስቶስ ኢየሱስ ስጋው ደግሞ ይበላል። ጌታ ኢየሱስ ስጋውን ሰጥቶናል፣ ደሙን ሰጥቶናል እንበላው እንጠጣው ዘንድ። ሲሰጠን ግን እንዳትረሱ የሰጠን በህብስትና በወይን መልክ አድርጎ ምኑን? እውነተኛ የሆነ የራሱን ስጋ፣ እውነተኛ የሆነ የራሱን ደም። ስለዛ ከካህኑ እጅ ሄዳችሁ ስትቀበሉ ያንን ህብስት የምርም ያ ህብስት የጌታ ስጋ ሆኗል። ስለዚህ በዛ በህብስት መልክ ስታዩት ምትሃታዊ የሆነ ለውጥ አታዩም። የሆነ ጣዕሙ ሲቀየር ወይም ደግሞ ከለሩ ሲቀየር አታዩ ይሆናል። ግን በመንፈስ ቅዱስ አሰራር የምርም የጌታ ስጋ እንደሚሆን እናምናለን፣ እንታመናለን። ምክንያቱም ጌታ ነግሮናልና በጌታ ደግሞ እናምናለን። ስለዚህ ያ ጣዕሙና ህብስቱ ምንድነው? ከለሩ ያልተቀየረብን ያንን ህብስት ካህኑ በአፋችሁ ውስጥ ሲያደርጉ ሲያስቀምጡ እያስቀምጡ ያሉት የጌታን ስጋ ነው። በዛ በህብስት መልክ የምርም የጌታ ስጋ ወደ አፋችሁ ይገባል፣ ወደ አፋችሁ ይገባል። መንፈሳዊ መብላትም አይደለም፣ ኦራሊ የምርም ወደ አፋችሁ የጌታ ስጋ ይገባል። ከዛ ከጌታ ስጋ ትካፈላላችሁ። ጽዋንም ልክ እንደዚሁ አምጥተው በእርፈ መስቀሉ የማንኪያ ቅርጽ ባለው ማለት ነው፣ በሱ እርፈ መስቀል ይባላል። በእርሱ ጽዋውንም ሲያጠጧችሁ በዛ በጽዋው መልክ የምርም የጌታን ደም እየሰጧችሁ ነውና በአፋችሁ ውስጥ በእውነትም የክርስቶስ ደም ይገባል ነው። ሰው የዚህን ያህል ካየን ፋሲካችን ክርስቶስ ታርዷልና፣ ስለዚህም ይህንን የፋሲካችን የክርስቶስን ስጋውን ቅዱሱን ስጋውን እንበላለን ደግሞ እንጠጣለን ነው። ስለዚህ ቅዱስ ቁርባን ልክ እንደዚህ ነው። በአይሁዳውያን ዘንድ የነበረውን ራሱን ጌታ ኢየሱስ አምጥቶ እዚህ ጋር ፍጻሜውን ሲያሳየን እንግዲህ እንመለከታለን። ስለዚህማ ማንም ክርስቲያን ከዚህ ታላቅ የሆነ ማዕድ ከዚህ ታላቅ የሆነ ቅዱስ ምስጢር
ኧረ አይራቅ ነው። ከጌታ ስጋ እና ደም የሚርቅ እርሱ ከክርስቶስ የራቀ ነው። ስለዛ ማናችንም ከክርስቶስ እንዳንርቅ ከዚህ ከታላቁ ከቅዱስ ሚስጥር ሁሌም የምንካፈል እንሁን። ክብር ምስጋናም ሁሉ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።